እንኳን አደረሳችሁ ለበዓሉ። ዛሬ ደግሞ እስኪ ሀሳብ አለን በኢትዮጵያ እግር ኳስ ብሔራዊ ቡድን ምክንያት አንዳንድ አወዛጋቢ ሀሳቦች እየወጡ ነው። ስለዚህ እነዛ ሀሳቦች ምንድናቸው የሚለውን እስኪ አንድ ሁለት ሶስት የራሳችን ሀሳብ የመሰለን ጣል እናደርጋለን። እናንተ ደግሞ ኮመንት፣ ላይክ፣ ሼር እያደረጋችሁ አበረታቱን። የመጀመሪያው ነገር አሰልጣኙን አይታችሁታል። አሰልጣኙን ካያችሁት ምንድነው የለበሰው ጃኬት ይሁት ለካ እኛ በግብጽ ኢትዮጵያ ተሸነፈች እንላለን እንጂ አዳማ ከነማ ነው ለካ በግብጽ 2-0 የተሸነፈው ማለት ነው። እኔ እኮ ግርም ያለኝ እንዴት አንድ ጃኬት ያጣል ኢትዮጵያ ብሔራዊ ቡድን። በጣም አሳሳቢ ደረጃ ላይ ነው ያለ ነው ማለት ነው። በጣም የሚያዝናናም ነገር ነው በእውነት ነው የምላችሁ። ስለዚህ እሱን ፕሪማችም የሰጠው ከፖስት ማችም የሰጠው ስታዩ በዛ ነው የሰጠውና ምን አስቦ ነው የሚለው በቃ መወያያ ነገር የሚሆን ነገር ነው ማለት ነው። እና ብሔራዊ ቡድን ምንም ውክልና እንደሌለ በዚህ ማረጋገጥ እንችላለን ማለት ነው። ሁለተኛው የሳላ ነው ያቃጠለኝ እንዴ አግብቶ አይጨፍርም። እንዴት አይነት ንቀት ነው እውነት። በጦርነት በሆነ እናሳየው ነበር። ወይኔ በጣም ያቃጠለን ማለት። ሶስተኛው ደግሞ አመት ተጫወተ የብሔራዊ ቡድኑ አጥቂ ተብሎ ተመርጦ በጣም በሚያሳዝን ሁኔታ አለ የተባለውን ተጫዋች የዳይፐር አስተዋዋቂ አድርገውት ቲሙን አንበጫበጨው በጣም በሚያሳዝን ሁኔታ ማለት ነው። ቴንክ ዩ